ምንድነው በቃ ንገሪኝ ምንድነው ያለው እርጉዝ ነኝ አንቺ ምንድነው እርጉዝ ነኝ ምንድነው ግን በቃ ቶፊቅ ከሰማም ቶፊቅ ይገለኛል እንደ ወይኔ አይደለም እኔ ተጋቡ እያልኳችሁ አይደለም እንዴ እናንተ ምንድነው ችግራችሁ ለምን አትጋቡም አንደገርሽም እንዴት አረግዛለሁ ጠይብ እንዴት ሳንገባ በፊት እንዴት በቃ አባቴ ራሱ ያጥፋኛል ቶፊቅ ራሱ ይሄን ነገር ካወቀ በቃ ይጠላኛል ምክንያቱም እሱ ነግሮኛል እናንተ ጸልጅ ናችሁ እንዴ ለምን አትጋቡም ከመጀመሪያ የተናገረ የለም እንዴ ሻው ምንድነው ማድረገው ጠይባ መጋባት ነው ማለት አርግዞ መጋባት አለ እንዴ ታራ ምን ይሁን ምን ሌላ መፍትሄ አለ እንዴ እኔ አላውቅም መፍትሄ ሆነ ሌላ መፍትሄ የለውም ወአንተ ፍቅር የት ነው ሄዱ አንተ ነው ምንናስ ማወቅ አለበት ግዴታ ነው ይሄ እኮ ማወቅ ያለበት ነገር ነው ታዲያ መፍትሄ አለው እንደ ሌላ አይ እንዴት ነው ቪዲዮ አልፈልግም በቃ ጠፋለሁ እንዴት ለምን ወሬት ነው የምትጠፊው ጠፋለሁ ባንዱ ሄዳለሁ እና መስማት አለበት እሱ ይሄ ግዴታ ነው ማወቅ አለበት አይ መስማት የለበትም እኮ ታጫውይ ነው እኮ ላንቺ መፍትሄ ያለሽ ምን ለምሰማው ምንድነው የምታደርገው የተቀመጠው ምንድነው አደረው አይደለም እኔ ሐላል ተጋቡ ብዬ ጠይቄያለሁ ነግሬያለሁ መክሬያለሁ አሁን ልጅቱ ነፍሰ ጡር ነኝ ነው የምትለው አሁን አንተ እንዴት ነው የምታየው ይሄንን ማለት ነፍሰ ጡር ነኝ አርግዣለሁ ልጅ በሆዴ ነው እንዴት ታረግዛለች ማለት ምን ማለት ነው ማን ነው የምትጠይቀው አንቺ ዝም ብለሽ ታረግዣለሽ እንዴ ይሄ አንተ መልስ ነው እንዴ ዝም ብላ ራሷ አትቀመጥ ምን ለማለት ፈልገው ነው ይሄ አንተ መልስ አይደለም ይሄ ከኛ ጋር የሚጠበቅ አይደለም ይሄ ጥፋት ነው እና አርግዣለሁ ይባላል እንዴ ዝም ብሎ እና ዝም ብላ ነው እንዴ ምን እያልክ ነው አንቺ ጥንቃቄ አታርጊም እንዴ መጀመሪያ አሁን አይደለም ጥያቄው አሁን ትጋባላችሁ መፍትሄው ትጋባላችሁ ይሄ ነውር ነው አይደረግም ክልክል ነው እንዴ እሷ መጀመሪያ ለምን አትጠነቀቅም እሺ አሁን ይሄ ጥያቄ አይደለም አለፈ እኮ ያ ስለዚህ አሁን መፍትሄው ምንድነው መፍትሄው ጀመር ማን የሚባል ነገር የለም እንዴ እና እኔ እኮ ጠይባስ አሁን ምንድነው መፍትሄው እሺ አሁን እኮ አረግዝች ልጅ እኮ ነው ጠይባ እና ልጅ ዝም ብሎ እኮ አይመጣም ልጅ ታዲያ አሁን ቶሎ በለኔ ምልህን አሁን አጭርኒ ወጥቼ እንዲያለኝ አሁን ሜዳ ላይ እንዳልወጣ ማለት አገር አሁን ቶሎ አንተ እኔ ምልህን መልስ ነው የምፈልገው በቃ እሷን ላውራትሽ ለብቻዋ አይ የሚባል ነገር የለም እሷ ብቻዋን አይደለም ተወራት እኔ ጋር ነው የምታወራው ጠይባ ልጅ እኮ ታዲያ ልጅ ማለት ምን ማለት ነው እሺ አፍጠነው አሁን መልስ ነው የምፈልገው አንድ መፍትሄ ካላመጣህ እኔ አሁን ወጥቼ ነው የሚሄድ መውጣት ካለበት ይውጣ እንዴ ምን ማለት ነው ይባሉሽ እንጂ እንዴት እኮ ነኝ አታከብርም አይደረግም በጥፊ እኮ የምታሽኝ ጠይባ